ሰላም ሰላም እንደምናላችሁልኝ የኔ ኬክ ፋሚሊዎች ዛሬ እንግዲህ በፍራንክ መተንላችኋል። ምንድነው የምናደርገው? ቴዳ ብቻሽን ላወራሽ ፈልጋለሁ። ትልቅ ማማከርሽ ጉዳይ አለ ብሎኛል። እኔ ምን አደርጋለሁ? ከያብ ጋር አብረን እንሄዳለን። አጠገቡ ቁጭ ብለን ሪያክት እናደርጋለን። ቀጥል ነው የምናደርገው። የትም እንዳትሄዱ፣ ሪያክሽን አብረን እናያለን። ሰብስክራይብ ያደርጋችሁ ሰብስክራይብ ይመጣል ነው አብረን እንሂድ። እኔና ያብ እንግዲህ ከቴዳ ቀድመን ደርሰናል። ያብን ቴዳ አያውቀውም። ኢማጂን እንግዲህ ቁም ነገር አወራችኋል ያላችሁ ሰው ይዛችሁበት ስትመጡ እንደሚሰማ አንተ ብትሆን ምን ታደርጋለህ? ከባድ ነው። ብቻ ሲመጣ አብረን ነው። ግን ከባድ ነው። ስሜቱ በጣም ከባድ ነው። ለማቃጠል ዝግጁ ነህ? እንዲህ ቀላል በኔ ተውት። ስለዚህ ያብን ቴዳ አያውቀውም እንዳልኳችሁ ሪያክሽኑን አብረን እናያለን። የትም እንዳትሄዱ። እዚህ ጋር ካሜራ ደብቀን አስቀምጠናል። I'm excited. አብራችን ነው። ጋይስ 15 ደቂቃ ሙሉ ነው ዝፍ ያደረገን ብቻ እየመጣው ነው ብሎኛል። እዛ ጋር የሚመጣው ሰው መስለኛል። እየመጣ ነው ጋይስ። ወደዛ ይሽ እሺ እና ደህና ነህ? ይሄን ሰደው በተመጨረሻ አንደ ተመኙታል እና ዝም ይሳቅሽ ተርሽም ላይ ግን አይወጣ ምን ይቆየ ትራንስፖርት ካው ያቢባ 15 ደቂቃ ሙሉ ያስጠብከን። በዛሬ ደግሞ አኮርፋለሁ። ከዚህ በላይ ጠብቀሽ ያታቂ አውቃለሁ፣ ግን አስቸኳይ ጉዳይ ነው ማማከሽ ጉዳይ ምናምን አላልክ? ያምርሽን ለማትኝ አይ ማውራሽ ጉዳይ አለ ምናምን ብለህ የተረኩ መጣ እንዴ? ኖ ምንድን ማን ነው? ተዋወቁ ያብ ይባላል አልኩ። አውቃለሁ ማውቅማ አውቀውኩት እኮ እና በስትክክልም ሰላም አላልኩም። ሰው ይዤ ስመጣ ሌላ ጊዜ አንተ ሰው ይዘህ ስመጣ እንዲህ ነው ሰላም የምትለው፣ ሌላ ጊዜ የራስን ሰው ስታመጣ እኔ እንዲህ ነው ሰላም የምልክ። ምንድን ነው ያልኩሽ? ቆይ ሲጀምር ምንድን ነው ያልኩሽ? እናወራለን። ምንድን ነው ያልኩሽ? ሌላ ምን አልኩሽ? እናወራለን ነው ያልከኝ። ሌላ ምን አልኩሽ? እኔ ቆይ ተረጋጊ። ቆይ እስኪ ቆይ ጣልቃ የምገባው እንዴ? ምንድነው? ሌላ ምን ብዬሻለሁ? ነይ ስልሽ ነይ እናወራለን። ማውራት ጉዳይ አለ። ሌላ ምን አልኩሽ? ብቻሽን ነይ ያላልኩሽ? ብቻሽን እንደ በቃ እንደኔ ቁጠሩስ። አብሮ አደጌ ነው፣ አብረን ያደግ ያብ ስለያብ እሱ ደግሞ በቃ እሱ እኮ አይደለም እኮ አሁን እኮ ጉዳዩ። እኔ ምንድነው ነይ ብቻሽን ማውራሽ ነገር አለ አልኩሽ? ኮኛ አውራኝ እንዴ አርገባኝ። ፊትህ የምትቀያይረው ምናምን ለምንድን የጥሽን ምን ይምጣል? እዚህ ፊትን አታቀማል። ከዛ ድረስ እንደመጣ ታውቃለህ። ፈራሽ? ምን ያስፈራኝ ነገር አለ? እና ምንድነው? ብቻሽን ነይ ማለት ምንድነው? አማርኛ አይደል? ብቻሽን ነይ። እኔ ብቻሽን ያልኩሽ ለምንድን ነው? እንድናወራ ነው ያፈለከው እኮ እና በቃ እና ምንድነው ማውራት? ባጃትና ልጅ አይ አይደለም። ምንድነው አራና ልጅ ምን አደረግልሽ? አልገባኝም። መረዳት አልቻልኩም። ምን ማድረግ አይቻልም። እዚህ ጋር እንዴ የሚያናድ ነገር የለም። አንደኛ እና ያለኝ ምንሽ ነው? ቆይ ምንሽ ነው? አብሮ አደጌ ነው በቃ። እና ምንድነው ጣልቃ የሚገባው? እኔ ሳውራ ምን ክፉ ነገር እኮ አልተናገረም አለ። እንዴ ምን ማውቃችሁ ነው? ምንድነው ማለት አልገባኝም። ለምን እንደዚህ እንደሚሆን የሳቅሽ ነው? አስቀሽ ነው? አሳከኛ አኳን እኮ ያስቃል። አይደለም ቆይ እኔና አንቺ የምናወራውን ምንድነው እሱ መስማት አለበት። እኔና አንቺ የምናወራውን ነገር ዞሮ አቤት ስጋ መናገር አይቀርም። ደውዬ እነግረዋለሁ። እኔ የምልሽን ትነግሪዋለሽ። እስከዛሬ የምናወራውን ትነግሪዋለሽ። አንዳንዱ ምን አገባው? ማን ነው? ቆይ ምንድነው? አብሮ አደጌ ነው እኮ ነው። አብሮ አደጌ ነው። ምን ነው እንደዚህ የምትሆነው? ከምር ነው? እስኪ ማርያምን ከምር ነው? አንቺ ምን እንዴ? አልገባኝም። ከምር ነው? አንቺ ራስ ከምርሽ ነው?
ከምርሽ ነው? ልናወራ ነው ልንጨቃጨቅ ነው የጠራኸኝ? እና እኔ አንቺን ነው እንጂ ማውራሽ። ታዲያ ምን ሌላ ሰው ደግሞ ባልነግርሽ እሺ ነይ ብቻ ብልሽ ብቻሽን ማውራሽ ነገር አለ አልኩሽ። አርጀንት ጉዳይ እኔ ሌላ ሰው መስማት አለበት። አርጀንት ጉዳይ ምን ችግር አለው? አይደለም እንዴ? አንተ እስኪ ምንድን ነው ይደብርሻል። እንደዚህ የሚያደርግህ እኮ አልገባኝም። እናሽ በቃ እስኪ ለምን ጠራኸኝ ታዲያ? ዝም እንድል ከሆነ የጠራኸኝ እናውራ ብለህ ነው የጠራኸኝ? እናውራ ብለህ እስከ ጠራኸኝ ድረስ እኮ ልናወራ ነው የተገናኘ ነው እንዴ? ምን ዝም በይ ምናምን አረብን ሲጀምር ከመቼ ጀምሮ የመጣው ጸባይ ነው? ታደምጪኝ እኔም ላውራሽ የጠራሁሽ አንቺ ነው አይደለ? ምን አገባውና ነው እሱ የኔን ችግር የሚሰማው? እኔ ያለሁበትን ጉዳይ ለሱ እሱ መስማት አለበት? ምን ነው ማለት መሄድ ካለብኝ አረ እንዴ ቆይ እስኪ እኔን አውራኝ እስኪ ለምን ጣልቃ የምትገባው ስናወራኝ? አይ ብራዘር ኑሩ ማርኩ ነው አብሮ አደጓኝ። አይ አንተ ለምን ጣልቃ ትገባለህ ነው? አሁን እኔ እና እሷ እያወራሁት እሷ እያወራሁት ደበረ እንዳይደበረኝ እንዴ ምን ጣ ያላንቺ ይበቃ ምን ተጣላውን በባዶ እንደመጣ ታዲያ ለከፈኝ እኮ ብናት ሲስጠላ ቀን ሊያበላሽው ነው እሰይ ማን ይደብል ኤላ ወይ እሺ ያኔ ቴሌግራም የለም በኃይሌ ቴሌግራም ላኪልኝ። ማናት የደወለችው? ልትነግሪው ነው? አይ ማቅ የለብኝ። ምን ችግር ደግሞ ባቀስልን አንተ ምን ችግር አለ? ምንም ችግር የለውም። ዝም ብሎ ሰርካብር ነው በእናትህ። ምንድነው አይደል? አሁን ማን የደወለችው? ለምንድነው እንደዚህ የሚይዝሽ የሚነካካሽ? ምን ችግር አለ ቢይዘኝ? ምን አረገ? ያዘኝ ሳመው። ምንድን ምን አንተ አስመኝ? ወዴት ነው የምትሄደው? ሄዳ አንተ ጋይስ በጣም ተናዶ ነው የወጣው። ተሳክቶልናል ብዬ አስባለሁ። በጣም የምትናደው በደንብ የታደደው ብቻ እስቲ እና ያለን ሲናደድ ፊቱን መታጠብ ነው የሚወደው። ፊቱን ሊታጠብ ነው በእርግጠኝነት የሄደው። እንግዲህ አብራችንን ቆየ ደውደው ማይዛ ስልክ ነገር እሺ እስከዛ እናንተ ሰብስክራይብ ያደረጋችሁ ጠብቁን። ኮሜንት ላይ ሲጻፉልኝ አሁን እንዲህ ብታረጋ አንድ ሰው ብታረጋችሁ ምን ታረጋላችሁ? የትም እንዳትሄዱ። ተረጋጋ። ፍራንሽን ልጅ ማለት ምን ነው አልገባኝም። ምንድነው እንደዚህ ያደርጋል? አይ ለምንድነው እንደዚህ የምታደርጊው? እኔ ብቻሽን ላውራሽ ነይ አልኩሻ። ማውራሽ ነገር እኔ ማንም ባዳ መስማት አለበት? የኔ ሚስጥር ያ ባዳ አይደለም። ምን አገባኝ እኔ ላንቺ ነው ለኔ የኔ ታውቃለህ። አስተዋወቅኩ እኮ አልፈ እንዴ እና አስተዋወቅሽ። ልንገረው የምፈልገውን ነገር ላንቺ ላውራሽ የምፈልገውን ነገር ልንገረው። ቆይ እኔ ያልገባኝ ማለት ነው ምንድነው እንደዚህ ያደርጋል? ምንድነው? ቆይ ማን ነው ሲጀመር? ያብ ነው አብሮ አደጌ ነው አልኩ። አላውቀው እኔ እስከዛሬ ለእንዴት አላውቀው። አንቺ አብሮ አደገሽ ምናምን እንደዚህ ጭራሽ የምናወራው ነገር የምትነግሪው ምናምን እኔ የታውቃለሁ እኔ አውቀዋለሁ። ዛሬ አዲስ ይዘሽ መተሽ አዲስ ሰው ዛሬ ይዘሽ መተሽ እኔ የምፈልገውን ነገር ልንገረው ለሱ። ሲጀመር ከባለፈው ጀምሮ አንተ ጸባይ ተቀያይሯል። ሲጀመር ያቺ ልጅ እኛ ህይወት ውስጥ ከገባሽ በኋላ ጸባይ ተቀያይሯል። የማይገናኝ ነገር አታውሪ አሁን ማለት ነው። ሲጀመር ለምን ነው የሚስምሽ? የራስን ጥፋት ለምንድን ነው ወደኔ የምታዘው? ለምንድን ነው የሚስምሽ? ማለት የሚስምሽ ለምንድን ነው? ለምን ይስምሻል? በዚህ ደረጃ ክሎዝ ናችሁ? እንደዚህ ያናደደህ ነገር ምንድን ነው? የደበቀኝ ነገር አለ? ክሎዝ ናችሁ በዚህ ልክ? አብሮ አደጌ ነው ያልኩ ክሎዝ ናችሁ ምን አይነት ጥያቄ ነው? እኔ እንዴት ነው ማላውቀው እስከዛሬ? አላውቀውም እኔ የአንቺ አብሮ አደግሽ ሆኖ አላውቀውም እስከዛሬ። ሜሴጅ ገባል ላከችልኝ ሜሴጅ ይሄው እኔ አይደለሁም እኮ ሰው ይዤ እኮ የመጣሁት እኮ ጭራሽ ደግሞ ላውራሽ ፈልጋለሁ ምናምን እያልኩሽ። አውራት ችግር የለውም ሳይለንት ምናምን ማድረግ አይጠበቅብህም። አውራታለሁ። እሺ
አውራታለሁ። ምንድነው ባውራትስ? አውራታኒ ምን አገባኝ አይደለም። እንደዚህ ያደርግ ያለው ነገር እኮ ነው ያልገባኝ። አንቺ እኮ ነሽ አሁን እዚህ ጋር እኮ የማይመስል ስራ እየሰራሽ ያለሽ። ምንድነው የማይመስል ስራ? ጓደኛዬ ነው ተገናኘን፣ ይዤው መጣሁ። ለምሮ ስምሽ እዚህ ፊት ለፊቴ እዚህ ጋር ምናምን የምትባባል ቢስመኝ ምን አለበት? ምን አልደበደበኝ፣ አልመታኝ። መሳም ምን ችግር አለው? ፍቅሩን እየገለጸልኝ ያለው እኮ የደበከኝ ነገር ካለ ስለዚህ አንቺ ብቻሽ ላውራሽ አልችልም። አውራኝ። እሺ የፈለገው ነገር አልችልም። ምንድነው የምታወራኝ? በፈለኩት ሰዓት ነው የማወራሽ እኮ እኔ እኮ ላውራሽ ስፈልግ በፈለኩት ሰዓት። አሁን ሲሄድ ጠብቄ ነው የማወራሽ። ስልክ ሊያወራ ወጥቶ ነው የት ነው ሄደው አለ። እኔ እኮ ምንም ያልገባኝ ነገር ምንድነው እንደዚህ የሚያደርገው ማለት አክትሽ ነው የሚያናድደው እኮ አክትሽ ያናድዳል። አክት እኔ ምን አደረኩኝ? አክት ነው የምታረጊው ሲጀመር ማለት ነው። ሌላ ሰው እንዳይሰማ አረ ምንድነው ሰው 15 ደቂቃ ቁጭ አረከም ምናምን እና 15 ደቂቃ ሙሉ ዝብዝፍ አድርገኝ እዚህ ያስቀምጥ። እኔ አልጠብቅሽም። ብትጠብቀኝስ? ጭራሽ አንቺ ማለት ነው ሰው አስታውቂ ጓደኛ የምታስታውቂበትን ታይም ምናምን መለየት አለብሽ። በቃ እዚህ ጋር እኔ ላውራሽ የምፈልገው ነገር አለ። እስቲ ደግሞ ነግሬሽ ብቻሽን ነው ላውራሽ የምፈልገው ሆን ብለሽ እኔ ብቻሽን ስላልኩሽ ነው እንደዚህ የመጣሽው። ጭራሽ እሱ ተገናኘን ውጭ ላይ ተገናኘን፣ አገኘሁትኝ የመጣው ከዛ ደበረው፣ ሳየው አሳዘነኝ። በቃ ይዤው ደበረው። በቃ ይደብረው። እኔ እያለሁ ለምን ይደብረዋል? ተገኘ እኔ በፈለኩሽ ሰዓት አትገኘ? ተገኘ እኮ ተገኘች። ከ15 ደቂቃ ዘግይተህ እኮ ነው የመጣው። ህዝብ ለአዳይ አሁን ከእግረ መንገዳችን ነው የተገናኘነው። እግረ መንገድሽ ነው የመጣሽው ከኔ ጋር ናይ ላውራሽ እፈልጋለሁ። ብቻሽን የማውራሽ ነገር አለ፣ ቁም ነገር የማውራሽ ነገር አለ አልኩሽ። ደግሞ እስቲ ሲጀምር ለምን እኔና አንቺ ምን ነው ለሱ የምትነግሪኝ? ለምን የምትነግሪኝ? ሁሉንም አልነግረውም። ምን የምትነግሪው ማለት ምን ሁሉንም እነግራለሁ ብያለሁ? አይ እኔ ያልገባኝ አሁን እንደዚህ የሚያደርግህ ምንድነው ማለት በዚህ ልክ የሚያናድር ነገር አይደለም የሰራሁት። እኔ አልገባኝም። እንድትነግረኝ እኮ ነው። ስላልገባኝ እንድታስረዳኝ። ይሄ እኮ ግልጽ ነው። ምኑ ነው ግልጽ? አንቺ ልታወሪኝ ፈልገሽ እኔ ከሰው ጋር ተሰብስቤ መጥቼ ነው ያንቺን ምኑ ግን ጋንታ ጓደኞችን ይዘህ መጣህ ነው ማገኘ ዛሬ እኔ አለው ታይም አለው። እኔ እኮ ለምን አስተዋወቅሽኝ አላልኩሽም። ደግሞ ምንድን እንደዚህ የምትከማመሉት ምን እኔ ፊት ደግሞ ሲጀምር እንደዚህ የምታደርገው አውቀሽ ነው። በቃ ሲጀምር አውቀሽ ነው። አልገባኝ። በቃ የሆነ እንደማልወድ ታውቂያለሽ ነገር ምግብ በልተሃል? ሩቦው ነው እንደሚያነጫንጨ ምግብ ልዘን የምርሽን ነው የምታወሪው? ነው በዚህ ልክ ያጣላናል። ይሄ እኮ ማጣላ ጉዳይ ስለሆነ እኮ ነው። ገርሞኝ እኮ ነው። አሁን እኔ በልተሃል? ንገረኝ፣ በልተሃል ወይ? እናሽ በቃ በልተሃል? አልበላህም? ልዘዝ ምግብ ካልበላ መጣ ነው እንዳታስደብረው ሲጀምር ጓደኛ እንኳን ተቀመጥኩ። አለ ቦታ ነው የተቀመጥኩ። ሲጀመር መጀመሪያ ራሱ ኮከ እያወራሁት ነው። አንዴ አይ ቦታ ላይ የተቀመጥኩ ሻባቢ ቦታ ላይ የተቀመጥኩ ማለት ብራዘር እዛ ጋር ምናምን ጠብቃት። አንዴ እናወራና ትመጣለች። ምን ሆነ ነው ብራዘር? ያብዬ በቃ ቁጭ በል ተዋል። አንተ አይደለም እኮ አንቺ ብዬሽ ልቅምጥ ተቀመጥ። ምንድነው ለአንቺ ብዬ ባይሆንስ ለሷ ብለስ ባይሆን? አረ ብራዘር አረጋግ። አንተ ምን ሆነ ነው? ቆይ እንደዚህ ጸብጸብ የሚል ዛሬ እንዴ? ደህና ነህ ቴዳ? ምን ሆነሽ ነው? ምን ሆነ ነው? ለምንድነው እንደዚህ የምታረገው? እንደዚህ የሚያደርግ ምን አረገ? ቦታ ላይ ተቀመጥክ። ቦታ ላይ ያለ እንዴ እንደዚህ የሚያደርግ ነገር አለ እንዴ? ደህና ነህ እንዴ? የምርሽን ነው የምትወሪው? ፍዳ ከልቤ ነው። እኔ እንድትናገር አልፈልግም። እንድትናገር አልፈልግም። ምን ሆነ ነው? እንደልጅ ኮፍታ አተለም ጃን ረምጥኝ ስለሚቻል ነው ይቻላል ብላችሁ ሰብስክራይብ ያደርጋችሁ ከብዙ ስቃይ በኋላ ፋራ ነው። በጣም ቀልድ አይገባውም ልጁ። በጣም ፋራ ነው፣ ግን እንችላለን። እኔ በጣም ተናደህ ነበር። ምንድነው ተናደህ ነበር? እሺ እኔ አሁንም እኮ ተናድጃለሁ። በዚህ እኔ አይ ቁም ነገር ላውራት ነበር የጠሯት። እኔ ግን እሺ ይሁን እኮ ምንም አልተረጋጋም ነው። ነገር የለውም። አይ እንትን ብድሩን የማይመልስ ወንድ ልጅ አይወለድ።
እየሳተ ነው ጋይስ። ሳቋን እያያችሁት ነው። ይሄ ሳቅ ማለት ነው እንደዚህ እንትን ቢሃይንድ አድርግ ያስገባላችኋል። ችግር የለውም። ይሄ ሳቅ ሳቅ እሺ ፋራ እንደሆንኩ ታውቃለህ። በእኔ ይብሳል። አይ ፋራ ነሽ ከመጣችሁ ሰይብሳሌ ፋራ ነሽ ሰይብሳሌ አይ ከአንቺ ጋር ከኔ ጋር ደግሞ በተራችን ለማንኛውም ተሳክቶልናል። ብዙ 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 አድርጎናል ግን ይመሸን። ለማንኛውም ሰብስክራይብ አላደረጋችሁ ሰዎች ሰብስክራይብ አድርጉ። ኔክስት ደግሞ እነ ቤቡን እነ ኬቪን እነ ሳምን ነው ፍራንክ ምን አድርገሽ አታግዘኝ ማኔ በፍጹም አሁን ካንቺ ጋር እንትን ኦድነን ከዚህ በኋላ ያንቺ ወዳጅ ሆኜ ነው የሚሻል። በፍጹም ያንቺ ሳይድ ሆኜ ፕራንክ አይመጣም ጭራሽ። እንትን ፕራንክ ሊያረጋት የሚፈልግ ሰው ምናምን ካለ እተባበራችኋል። ለውደታ አለ የኔ ብሳል እንደዚህ ስለዛተ ምናምን የሚቆም አይደለም። ብቻ በጣም በጣም ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ አድርጉ። ለበላት እንወዳችኋለን።